ቤታችን የማደር ስብሐት ቅድስት ልደታ ቅዱስ ሰንበት ትምህርት ቤት ማክሰኛ ዓመቱን አክብሯል። በዚህ 50 ዓመት ውስጥ ደግሞ እግዚአብሔር የሌለበት ፈለኩና ሀገር ጓዜን አሳንሼ ያቀናው በእግር ገና ከጅምሬ አንዲት ትንሽ መንደር ኬላ ከመድረሴ ከመግቢያው ለጥያቄ መግቢያ እንዴት ዋላችሁ እንደተማከሩ ድምፅ ባንድ ቀን እግዚአብሔር ይመስገን ቸርነቱ ብዙ እርሶስ ከየት መጡ ወዴትስ ሲጓዙ ብለው በትህትና አጎነበሱና ዋና ጥያቄን ገና ሳልነግራቸው እግዚአብሔር አለ ሆነብኝ መልሳቸው። ጥረቴን ሳልጨርስ ሌላ መንደር ባስስ በግብር ወይ በቃል ያልተዘከረበት አንድ ሀገር አጣ እርሱ የሌለበት እግዚአብሔር የሌለበት ልፈልግ በዞርኩት ወጥቼ ወርጄ ያተረፍኩት እውቀት ቆዳዬ ገብቶ ጉልበቴ እስኪዝል አሁን ዓመት ሞላኝ ሀገሩ ሳካልን እግዚአብሔር የሌለበት ልፈልግ በዞርኩት ወጥቼ ወርጄ ያተረፍኩት እውቀት አላይ ካላለ ሰው አይኖቹን ጨፍኖ አልሰማም ካላለ ጆሮቹን እንደብሎ ክህደትን አቅፎ እምነትን ገፍትሮ ልብ አልል ካላለ ልቦናውን ከፍቶ ሰው ብዙ ሳይለፋ ሳይጠይቅ ፈላስፋ ባህር አቆራርጦ ሩቅ ሀገርም ሳይሄድ ወደ ኋላ መጥቶ ወደ ምድር ሳይወድ ወደ ላይ አቅንቶ ልቦናውን ከፍቶ የአይምሮን ፈተና አደብ አስገዝቶ በንጹህ ልቦና ቢቀርብ በትህትና የሰማያት ጠፈር ስራውን ሊያወሩ በዝምታቸው ድምፅ ክብሩን ሊናገሩ ያለ ቀለም ጽሕፈት ያለ ቃል አንደበት ጮኸው እያወጁ በቀንና በሌት ጆሮ ያለው ይስማ ልብ ያለው ልብ ይበል አፋቸው ሳይወጣ ድምፃቸው ይጮኻል እግዚአብሔር አለ ስራው ይናገራል። የአድማሱን ውበት የግዙፉን ሰማይ የዓይን ማዕዝ ላለበት አርቆም ለማየት ጆሮቹ ተከፍቶ ለሚያስተውል ሰምቶ የነፋስ ሽሹታው ቅላጼ እያሰማ የወንዙ ጭልጭልታ በሚያወርደው ዜማ ለፈጣሪያቸው ክብር ምስጋናቸው ሲያርፍ አቤት ተባብ ይላል የዜማቸው መልእክት። ለፈጣሪያቸው ክብር ምስጋናቸው ሲያርፍ እግዚአብሔር እግዚአብሔር ይላል መስማት ለሚፈልግ የባህሩ ማዕበል የሞገዱ ጩኸት የወራጅ ፏፏቴው ከድንጋይ ሲጫወት ከበገና ለዛ ከዋሽንት ድምፅ ይልቅ የወፎቹ ልልታ ታውቦ ሲመጥቅ የቅኔያቸው ጣዕም ተርታ ገብቶ ሲተር ጆሮን ዘልቆ ልብን የሚበላው ድምፀት አቤት ጥበብ ይላል የዜማቸው መልእክት። የሰማያት ጽናት የምድሩ መሰረት ተፈጥረናል ይላል ድምፅ አምጥተው በእውነት የሰማይ የምድሩ የወንዝ የደኑ የዱሩ ሜዳ ሸንተረሩ ይህን ድንቅ እንዳየ ብርሃን ተጋርዶበት ዜማም እንዳይሰማ ለሚገኝ በግዞት ፍጥረታትን እንኳን ማንበብ ለተሳኑ እግዚአብሔር እያለ ይጮኻልልኝ ነው እግዚአብሔር የሌለበት ልፈልግ በዞርኩት ወጥቼ ወርጄ ያተረፍኩት እውቀት እግዚአብሔር ቅርብ ነው በእውነት ለሚጠሩት በግብር ወይ በቃል ያልተዘከረበት አንድ ሀገር አጣው እርሱ የሌለበት እንኳን ሀገርና ቅጥር የሌለው አምላክ ቤቴ ሰርቷል ለስሙ የሚሆን ሀገር ይቅርና እርሱ የሌለበት በየመንደሮቹም እግዚአብሔር አለበት። እግዚአብሔር የሌለበት ልፈልግ በዞርኩት ወጥቼ ወርጄ ያተረፍኩት እውቀት እግዚአብሔር ቅርብ ነው በእውነት ለምትጠሩት። ወስብሐት ለእግዚአብሔር።